ሀሳብህን ነገር እንደ አንድ ሙስሊም በቅርቡም ደግሞ ጅዳ መካ በርካ አይቻለሁ። ስለዚህ ምንድን ነው ያለ በዚህ አይሽ እድል ስለተሰጠኝ አመሰግናለሁ። በመጀመሪያ አንደኛ እኛ የተጎዳብን መስጊድ ስለሆነ ሰዎችም ትንታኔ ሲሰጡ የራሳቸውን አመለካከትም ሆነ ሀሳብ ሲሰጡ ብዙ ጊዜ ከፖለቲካ ጋር ባያገናኙ በጣም ደስ ይለኛል። ምክንያቱም ፖለቲካና ሃይማኖት ሲቀላቀል ጥሩ እንትን አይኖረውም። እስማማለሁ። እኛ አሁን ቆመን እየታገልን ያለነው እንደ ሙስሊም ከየትኛውም ኢትዮጵያዊ ሙስሊም ይሄ ነገር ኦሮሚያ ክልል ውስጥ ይደረግ እንጂ ሸገር የምትባል ከተማ ውስጥ ይደረግ እንጂ ሙስሊሞችን በሙሉ ነው የምንመለከተው። ስለዚህ ከየትኛውም ክልል የመጣ ሙስሊም ጋር ቆመን እንታገላለን። ምክንያቱም ቅድማ የምሰጠው ከፖለቲካም ከየትኛውም ነገር በላይ ለእስልምና ስለሆነ በምድር ላይ ብቻም ሳይሆን በአክራ ቀንም በሰማይ ቤትም የሚጠቅምንም የሚያዋጣንም ማስቀደምም ያለብን ነገር እስልምናችን ስለሆነ ለእስልምናችን ነው የምንቆመው። አንድ ሁለተኛ ስለ እውነት እንነጋገር ከተባለ እኔ 3 ደቂቃ ስጡኝና ሁሉንም ነገር በግልጽ እንናገር። ምንም የምንደባበቀው ነገር አይደለም። ስፔሻሊ 2 ዓመት ከ2 ዓመት ወዲህ ኦሮሚያ ላይ ሲደረግ የነበረው በአብዛኛው ሙስሊሞችን በፖለቲካም ሆነ በኢኮኖሚ የማጥቃት ዘመቻ ነው እየተደረገ የነበረ። በማስረጃ ነው ማውራ። አንደኛ ይሄ ፖለቲካ ነው። ፖለቲካ አናውራ ትላለህ። ስለ መስጊድ አናውራ አላልኩም። ሃይማኖትን ከፖለቲካ ጋር አናገናኝ ነው ያልኩት። አናገናኝ ብለህ አሁን ያልካት ግን ፖለቲካ ነች። እሷ ትንሽ ኮንፊውዝ ታደርጋለች። እሺ ላስተካክለው። ይኸው ሙስሊሞች ላይ ጥቃት ሲደርስ የነበረው በሁለት መንገድ ነው። አንደኛ ከፖለቲካ ጋር አያይዞ እንጂ በፖለቲካ አይደለም። ከፖለቲካ ጋር አያይዞ ዞሮ ድምር ውጤቱ ሙስሊሞቹ ነው ሲጎዱ የነበረ አንድ። ሁለተኛ ደግሞ በኢኮኖሚም ሲደረግ የነበረ ነገር አለ። ለምሳሌ ባሌ አካባቢ 2 ዓመት ህዝቡ በረሃብ ከ1 ሚሊዮን የሚበልጥ ህዝብ በረሃብ ሲጎዳ ነበር። በመንግስት በኩል ምንም የተደረገላቸው ነገር የለም። ያ ህዝብ ግን ዛሬ ያንን ነገር ወደ ኋላ ተመልሰን እንድናይ ያደረገን በሙስሊሞች ላይ ዛሬ ጥቃት ስደርስ ወደ ኋላም ተመልሰን ሲደረግ የነበረው ነገር ኦኬ ለካ ፖለቲካ ይመስላል እንጂ ሙስሊሞችን የማጥቃት ዘመቻ ነበር እንዴ ብለን እንድናስብ ያደረገን ነገር ሰሞን የተደረገ ነገር ነው። ስለዚህ ደቂቃዬን ተጠቅሜ እንድጨርስ ሳጨርሳት አንድ ይዝካል። ለምን መሰለ ባሌ ላይ የተራቡ አሉ። ቦረና ላይ የተራቡት ክርስቲያን ናቸው። ቦረና ላይ አሁን ሙሉ የተራበው ክርስቲያን። ስለዚህ ይጋጫል። አማራ ክልል ላይ መሄድ ትችላለህ። ሚዩት አድርገኸዋል። አማራ ክልል ላይ መሄድ ትችላለህ ተርቧል። እሱ ላይ እመጣላለሁ። አሁን ለምሳሌ አማራ ክልል ላይ ራሱ ብትል ቆይ ሀሳቤን ሳልጨርስ ምንድን ነው የምትጠይቁኝ? ሀሳብን እንኳን አልጨረስኩም። ከጨረስኩ በኋላ ጠይቁኝ። ከመጨረስ በፊት ምን እንደምናገሩ እንኳን ሳትለዩ መጠየቅ ማለት ራጂ ምን መሰለህ፣ ምን እንደምናገሩ እንኳን ሳታውቁ የምትጠይቁኝ እኔ የፓርላማ አባል ወይም ደግሞ ሚኒስቴር አይደለሁም፣ ግን እንደ ህዝብ የታዘብኩትን ነገር ነው የምናገረው። ስለዚህ ልጨርስና እንደፈለክ ትጠይቀኛለህ። ልጨርሰው። አንድ ባሌ ላይ ህዝቡ በረሃብ ሲጎዳ ያ ህዝቡ ከ95% በላይ ህዝበ ሙስሊሙ ነው። በመንግስት በኩል ምንም የተደረገላቸው ነገር የለም። የሞተ የተረፈ በህዝብ እርዳታ ነው ሊተርፉት የቻሉት። ለካ መንግስት ያኔ ዝም ያላቸው በኦሮሞነታቸው ብቻ ሳይሆን በሃይማኖታቸውም እንዲጎዱ ስለሚፈልግ ነው። ከዛ አካባቢ ላይ እነሱ ሲፈናቀሉ ደግሞ ከክልል 5 የሚመጡትን ለተለያዩ ሰዎች መሬቱን ሊቸበችም ነው። አንድ ሁለተኛ ሀረርጌ አካባቢ ላይ ታውቃላችሁ የሀረርጌ ህዝብ ምን ያህል ፐርሰንት ሙስሊም እንደሆነ። 2 ዓመት የነበረ ከ1 ሚሊዮን ህዝብ በላይ የተራበ ህዝብ ነበር። እንደምንም ሆኖ በህዝብ እርዳታ ከዛ ረሃብ አገገሙት። ከዛ በኋላ
እርሻቸው ምናምን ጀምሮ ዝናብም ዘንቦ ጫት ምናምን እዛ አካባቢ ላይ 90% የሚመረተው ጫት ነው። ጫት ማምረት ሲጀምሩ ምንድን ነው ያደረጉት? ጫቱ ሲሸጥ ከተደራጁት የብልጽግና ስፔሻሊ የኦሮሞ ብልጽግናዎች የተደራጁት ካድሬዎች አሉ፣ እነ ሽመልስ ያደራጁት። በእነሱ መንገድ ካልሆነ ጫት የሚነግዱ ሰዎች ከገበሬም የሚረከቡ ሰዎች ትርፋማ እንዳይሆኑ ኦልሬዲ የጫት ገበያ እንዲወድቅ ነው ያደረጉት። ያ ማለት ጫት ጉዳት አለው ጥቅም አለው ሌላ ነው፣ ግን ህዝቡ አምርቶ ስለምጠቀምበት የህዝቡን ኢኮኖሚ ኦልሬዲ የመግደል ዘመቻ ነው ያደረጉት። ዛሬ የሀረርጌ ህዝብ ምን አይነት ሁኔታ ላይ እንዳለ ሁሉም ሰው ያውቃል፣ የማያውቅም ከሚዲያ ይሰማል። ሶስተኛ ወሎ አካባቢ ሂድ። ወሎ አካባቢ ምን ያህል ፐርሰንት ሙስሊም እንደሆነ ታውቃላቸው። ወሎ ወያኔም ሲመጣ በወሎ ነው የመጣ። መንግስትም የአማራ ልዩ ኃይልም ሲያጠቃ እዛ አካባቢ ላይ ኦነግ አለ ብሎ የብልጽግና መንግስትም ስዘምስበት በሶስት በአራት አቅጣጫ ዞሮ ዞሮ ከአማራም ይሁን ከኦሮሞም ከማንም ይሁን የወሎ ህዝብ የተጨፈለቀው ኢኮኖሚው፣ ማህበረሰቡ ትምህርት ቤት ያጣ፣ ከቤት የተፈናቀሉ ዞሮ ዞሮ ሙስሊም ተጎጂ እንዲሆን ነው ያደረጉት። ያ ጦር ሲመጣ ጦርነት ወሎ ምድር ላይ ነው ያደረጉት። አማራም ሆነ ኦሮሞም ሆነ ዞሮ ዞሮ የተጎዳ የወሎ ሙስሊሞች ናቸው። ጎንደር ላይ አይደለም፣ ጎጀም ላይ አይደለም። ጦርነቱ አቅዶበት ፕላን አድርጎ እዛ ቦታ ላይ እንዲደረግ ነው ያደረጉት። በሶስቱ መካል በአማራ ልዩ ኃይልም በመንግስትም በቲፒኤልኤፍም ማለት ነው። ሶስተኛ ወለጋ ላይ ብዙ ሰዎች አልቋል። መንግስት ኦነግ ነው የገደለው ብለው ኦነግ መንግስት ነው የገደለው ብለው በእነሱ ሁለት መሃል ማን እንደገደለ ሳይታወቅ ዞሮ ዞሮ ያለቀው በብዛት በፐርሰንት ብታይ ከወሎ ተፈናቅሎ ወለጋ የሰፈረ እና ከሀረርጌ አካባቢ በጁነይዲ ሳዶ ዘመን ጁነይዲ ሳዶ በሚመራ ዘመን ከሀረርጌ አካባቢ በድርቅ ምክንያት ስፔሻሊ ከሀረማያና ከተለያየ አካባቢ እዛ አካባቢ የሰፈረ ህዝብ ነው ያለቀው። እኔ ኤኬሌን የገደለው የሚል ነገር ውስጥ መግባት አልፈልግም፣ ግን ያለቀ ሙስሊም ነው። ስለዚህ ሀሳቤን ሳገባድደው ኢትዮጵያ ውስጥ ሲደረግ የነበረው ነገር አብዛኛው ፐርሰንት ሙስሊሙ ህብረተሰብ እንዲጎዳ ሲደረግ የነበረው ነገር ነው። አሁንም ደግሞ የብልጽግና መንግስት ያደረገው ሸገር ውስጥ ታውቃላችሁ፣ ስፔሻሊ ሁላችሁም የከተማ ልጆች ናቸው። የችርሙጥና ቤት እያለ ቡና ቤት፣ ናይት ክለብ፣ ቁማር ቤት፣ ስንት ነገር የሚደረግበት ነገር ቤት እያለ ሸገር ውስጥ እነሱ ያፈረሱት ደግሞ መስጊድ ነው። መስጊዱን ያፈረሱት አንሶ በሰላም ድምፁን ሲያሰማ የነበረ ህዝብ ሄዶ በወታደር እንዲደበደብ ነው ያደረጉት። የመጨረሻና አንድ ደቂቃ ስጠኝና የመጨረሻ ሀሳቤ ደግሞ በፖለቲካ በኩል ደግሞ ምንድን ነው ያደረጉት? በኦሮሞ መካከል የኦሮሞ እስላምና ክርስቲያን መካከል ያ ነገር እንዲፈጸም ወይም ደግሞ ችግር እንዲፈጠር አደረጉት። እንዴት? የቱለማ ኦሮሞ መሬትና ሌሎች ደግሞ ከሀረርጌ ከአርሲ ከጅማ የመጡ ሙስሊሞች አንዳንድ የመንግስት ካድሬዎች ሶሻል ሚዲያ ላይ ወጥቶ የቱለማ መሬት ለእስልምና ምናምን ለሙስሊሞች ለስልጤና ለአረቦች የሚሆን መሬት አይደለም የሚል ፕሮፓጋንዳ እንዲሰሩ አደረጉ። መንግስት ከዛ በኋላ አንደርስታንድ ያን የመንግስት እንትን ሴራ መሆኑን አንደርስታንድ ያላደረጉ ሰዎች ሚዲያ ላይ ወጥቶ የቱለማ የአርሲና የምናምን እያሉ ክርስቲያን ኦሮሞ ክርስቲያንና ኦሮሞ ሙስሊም እያሉ ሚዲያ ላይ እርስ በእርስ እንዲጣሉ ነው ያደረጉ። ይሄ ሁሉ ነገር ከመንግስት የተነሳና መንግስት አውቆ ህዝበ ሙስሊሙም በኢኮኖሚም በፖለቲካም በሞራልም እንዲሰበር ያደረገው ነገር ነው ለማለት እወዳለሁ። አመሰግናለሁ። ሀሳቡን እንግዲህ ገልጿል ማሜ። እስቲ ያንተን ሀሳብ ደግሞ በዚህ ላይ የምትስማማውንም የምትቃወመውንም ሀሳብን ግለጽ። ከዛ ወደ ራጅ ሄዳለሁ። ከዚሁ ወንድሜ ጋር በፊት ኦሮሚያ ውስጥ ታቦት ወረደ ምናምን ተብሎ ቤተክርስቲያን ይገነባል ብሎ ቤተክርስቲያን መሬቱ ከኦሮሞ ገበሬ ላይ ሲወሰድ ስንጮህ ነበር። የራሳችን ጊዜ ሲሆን ትክክል፣ የሌላው ጊዜ ሲሆን ስህተት አድርገን የምንወስድ ከሆነ አሁንም ችግር ነው እያልኩ ያለሁት። የእምነት ተቋማት መፍረስ የለበትም።
ገንቢ ነገር ነው። ህዝብን የሚያነጽ ነው። ትውልድ የሚያነጽ ነው። ከአረብ ሀገር እርዳታ ለመቀበል ብለህ ከዚህ ከማህበረሰቡ ብር ሰብስበህ አንተም ህገወጥ ሆነ ህገወጥ መሬት ላይ ቁጭ ብለህ በህገወጥ መንገድ ገንብተህ ተነስተህ ህዝብ ማስጨው አይቻልም። መንግስት በማህበር 40-50 ሙስሊሞች ተሰባስበው መንግስትን በህጋዊ መንገድ ሄደው የሚከፈለውን በሊዝ መግዛት አይችሉም እንጂ ገንዘብ ካላቸው አላቸው። የተዋጣ የህዝብ ገንዘብ በሊዝ ገዝተው ህጋዊ መስጊድ ማንጣለል ይችላሉ። እዚህ ዱባይ ውስጥ እየኖርን አሁን እኔና እሱ ዩኤ ነው የምንኖረው። እስቲ የትኛው ሀብታም ነው አጅማን ላይ ወይም ዱባይ ላይ ብር ስላለው ብቻ ወይም ደግሞ ምንም ያለ ምንም መንግስት ፍቃድ ብድግ አርግተህ መስጊድ መገንባት ትችላለህ? ይሄ ሙስሊም ሀገር ነው። አትችልም። መንግስት መሬቱን ካልሰጠ በስተቀር ካርታ ካሳትስ እዚህ በሰው ሀገር ላይ ህግን እያከበረ በሌላ ሀገር በእኛ ሀገር ሲሆን ህገወጥነት መንግስታችንም ጋር ችግር አለ። እስከዛሬ ኃይለስላሴ ናንስተ እስከዛሬ ያሉ መንግስታቶች በየውጭ ሀገር እየሄዱ ብዙ ነገር ያሉ ብዙ ነገር ይመለከታሉ። ወደ ሀገራቸው ሲገቡ ግን ያን ነገር መሬት ላይ ሊያወርዱልን አይችሉም፣ አይገነቡም፣ አይሰሩም። ኢትዮጵያ ሲሄዱ ኢትዮጵያን የሚመስል በቃ ያን የሚመስል ነገር ነው የሚሰሩት። ገብቷል። ከዚህ ያዩትን የዘመነ ነገር ሀገራችን ላይ ማውረድ ላይ ህክመት አለ። ገና ይቀጥላል። አሁንም ይሄ የአፍሪካ ሜንታሊቲ ከውስጣችን እስካልወጣ ድረስ ወይም ጣጣ 1000 ነው። ሌላው አሁን እሱ ያለው ለምሳሌ ሙስሊም ነው ሲጠቃ የነበረው ምናምን ያለው ቦረና ነው በጣም የተጠቃው። ቦረና ማጆሪቲ ዋቄ ፈታ ነው ወይ ክርስቲያን ነው። መንግስት 50% ሙስሊም ነው። 50% ሙስሊም ነው ቦረና ላይ ነው። ይሄ ነው እኮ አሁን ችግሩ። ስለ ችግሩ እናውራ። አሁን ፖለቲካውን እንተውና መስጂድ እየፈረሰ ነው 100% አይፈርስም የሚባል ነገርም የለም። ሊፈርስ ይችላል። ለምን የሚገነባውን አናወራም? ለምሳሌ አፍሪካ ህብረት ጋር ሆኖ ማያውቀው በየትኛውም ስርዓት ውስጥ አልሆነም። እዛ ቦታ ላይ መሬት ለመስጂድ ተሰጥቶ አያውቅም። ይህንንስ ለምን አናወራም? እኔ እየደገፍኩ አይደለሁም። እኔ ብልጽግና አይደለሁም። በነገራችን ላይ ብልጽግናም አይደለሁም፣ ካፋው አይደለሁም፣ አባው አይደለሁም። የትኛቸውንም አልሆንም። እኔ ማናቸውንም ፖለቲካ ፓርቲ ማለት ነው። ገንዘቤን አውጥቼ ቃወም ገንዘቤን በሁሉም ተጎጂ እንጂ በየትኛውም ስራ ተጠቃሚ እሱን እኔ መናገር እችላለሁ። እንዲያውም በብልጽግና ነው የታሰረው። እኔም በብልጽግና ልታማኝ፣ በካፋው ልታማኝ፣ በአባው ልታማኝ፣ ከእነሱ ጋርም ከአባው ጋርም አብሬ ታስሬ አይቻቸዋለሁ። ለካፋው መስዋዕትነት ከፍዬ ስራዬን በትዬ ሙዚቃ ሰርቼ ተቃውሚያለሁ። ብልጽግናን ተቃውሚያለሁ። ብዙ ነገር አሳልፌያለሁ። በብልጽግና ታስሬ ተገልቤ ነው የመጣሁት። ከዛ ጋር አይደለም ኢሹ ከግል ጥቅምና ጉዳቴ ጋር የሚገናኝ እውነት ነው የምናወራው። ስለ እውነት ህዝብን ነው የምናደናገረው። እዚህ ጋር በሺ የሚቆጠር ህዝብ ቁጭ ብሎ እያየ ያልሆነ ነገር እንደሆነ ነገር አድርገን ትናንትና ታግለን ያጠፋነውን የቀየርነውን ነገር ዛሬ እንደገና ተመልሰን ራሳችን አንድ ነገር አፍርጬ ልናገር የአማራ ብሔርተኛ ሽለላና ፉከራን ባህሉ አደረገው። የእኛ የኦሮሞ ብሔርተኛ ደግሞ ለቅሶን ባህል አደረግን። እኔ ዝም ብለህ የሚኒሊክ ፎቶ እስኪ እንደዚህ አድርግና እዛ ጋር የሚሸልላል እዚህም ያለቅሳለ። ሁለቱንም መንጭቃ መጣል ነው ወደዛ። እኛ እናለቅስም። እኛ የመልክ ፎቶ አይተን አናለቅስም። ንዴቱን እኮ ነው ከእንትን የሚመጣ ነው ለማለት ነው። ገብተዋል አባባሉ እኮ መሀመድ። የሚኒሊክ የምታሳየው የሚናደድ የሚበሳጭ የሚላል አንዱ ደግሞ የሚደሰታለ። ሁለቱንም መጣል ነው የሚያስፈልገው። ሰላም ከፈለግን መሴጁ በደንብ ገብቶኛል፣ ያስማማኛል። መሴጅ አክቹዋሊ ከዚህ ውስጥ መውጣት መቻል አለብን። ቼክ ስናደርግ አንድን ነገር ስናይ ሰፋ አርግተን ማየት ይጠበቅባል። ሁል ጊዜ አልቅሶ ማስለቀስ፣ ሁል ጊዜ ጨፍሮ ማስጨፈር ሳይሆን አንዳንድ ጊዜ ባላንስ መስራት፣ ነገሩን ማየት፣ በጥልቀት ማየት። ገባ? እየፈረሱ ያሉ ብዙ ግለሰቦች ቤቶች አሉ። አዎ የድሃ ቤት እየፈረሰ ድሃ ስለሆኑ ግን አይደለም እየፈረሰ ያለው። እዛ ውስጥ ቅድም ነገር ያለው አብሮኝ የታሰረው ሰው
እየጠጣች ኪሎ አዛውንት ነው ሰውየው፣ ቢያንስ ወደ 70 ዓመት ይሆናል። የሚገርም ነገር በዚህ እድሜው ሽጉጥ ተገኘበት። ሲፈተሽ የሽጉጥ ፍቃድ ነው የተጠየቀው። ሲያወጣ ግን ከውስጥ የወረደው ግን ምንድን ነው? የአገር የቤት ካርታ ነው። የ26 የቤት ካርታ። አንድ ካርታ 8 ሚሊዮን ነው። ቡራዩ ላይ 200 ካሬ ሜትር ስታበዛው ወደ 2 ቢሊዮን ብር ነው። ግንስ ህጋዊ ነው ወይ? ህጋዊ ነጋዴ ነው? መብቱ እኮ ነው። እኔ 100 ካርታ ይዤ መዞር መብት አለኝ። ገዝቼ ከሆነ ህጋዊ ካርታ ያለው ህጋዊ ንብረት ከሆነ ግን ጠቅላላ 26ቱም አራት ምን ማለት ነው? ሁለቱ ኮፒ ገና ወደ መዝገብ ቤት የሚገባል። እነኚህ ናቸው ቤት ፈረሰብን ብለው ከእንደዚህ አይነት ሰው እንዴት ሰው መሬት ይገዛል? ሲጀመር ምን ኤቪደንስ አለ? ፍርድ ቤት ሄደህ በውልና ማስረጃ አልተፈራረምከው ይህን ገነባው ብለህ መንግስት ፊት ስትቆም ምን ማስረጃ አለ? በውልና ማስረጃ ባልገዛው መሬት ላይ ፕላን በሌለው ቦታ ላይ ካርታ ሳይኖር የሆነ መስጊድ ገንብተህ ምናምን ገንብተህ ማስረጃ አለው። ቤተክርስቲያን ስትገነባ ከፈጣሪ ብቻ ፈልገህ ስለመሆኑ ምን ማስረጃ አለ? ከዚህ ጋር ባገር የሚሄድ ብር የለም እንዴ? ከተለያዩ ክርስቲያኖች ምናምን ምዕመናኖች ከውጭ እያዋጡ የሚልኩት ፈንድ እያደረጉ ስፖንሰር የሚያደርጉት ነገር የለም እንዴ? ብዙ እኮ ነገር አለ። ግልጽ እኮ እኔ ማንንም ድፍን መንግስት ግን ደግሞ እንደ መንግስት እንደዚህ አይነት የእምነት ተቋማትን ከማፍረሱ በፊት ኬር ሊያደርግ ይገባል። በተለይ እዛ ቦታ ላይ ብዙ ፖፑሌሽኖች ካሉ የዛም ተጠቃሚዎቹ ካሉ ቦታው ከፕላን ውጭ ሆነ ፕላን ላይ ሌላ ተለዋጭ መሬት መጀመሪያ በይፋ መስጠት ለጩኸት አይመችም። ያለ መንግስት ራሱ ማስጮ ይፈልጋል። እኛ ምንጮዋትን ይፈልጋል። እንዳንጮ ከፈለገ መጀመሪያ ተለዋጭ መስጠት ፕላን ላይ ከሆነና ፕላኑን የማይነካ ከሆነ ደግሞ ይሄ መኖሪያ ቤቶችን ህገወጥ ቤቶችን አፍርሶ የእምነት ተቋማቶችን ማለፍ መስጠት፣ ያንን ህጋዊ ማድረግና ካርታ መስጠት፣ በመጅሊሱ ስር ማስገባት፣ ህጋዊ ማድረግ፣ እንደዚህ ነው ማድረግ የሚሰማኝ ይሄ ነው። ስጠው እድሉን ለማወቅ ጥያቄ አለኝ። አንድ አጭር ጥያቄ አለኝ። ቆይ እኔም እንትኔ ስለሆነ ለናሲሮ ነው ጥያቄ የሚሆነው። ትንሽ አዳምጥ። በመጀመሪያ ደረጃ መንግስት በሃይማኖት ላይ ዛሬ አይደለም የጀመረው፣ እንዳለው ከበፊትም ጀምሮ ነው። በሙስሊም ብቻ ነው አይደለም። ለምሳሌ ዶክተር አብይ የመጣ ጊዜ፣ ብልጽግና የመጣ ጊዜ ከ60 በላይ የተዋህዶ ቤተክርስቲያናት ተቃጥለዋል። ቄሶች እሳት ውስጥ እየተከተቱ አቃጥለዋቸው ብዙ አብያተ ቤተክርስቲያኖች ፈርሰዋል። መስጊዶች በተወሰነ መልኩ ፈርሰዋል። ኦሮሚያ ክልል ብትሄድ ወደ 40 የሚሆኑ የኦርቶዶክስ ቤተክርስቲያን ተዘግተዋል። ዝግ ነው የምልህ ኦሮሚያ ክልል ላይ ተግባብተናል። በረሃብ ከመጣ ደግሞ መጀም አማራ ክልል ላይ ረሃብ በደንብ ወሎ ላይ ባህር ዳር ላይ ይቅርታ፣ ጎጃም ጎንደር ላይ አሁን ደብረ ብርሃን ላይ ብትለው ሌላም ቦታ ላይ ልጠቅስላችሁ። ወደ ትግራይ ብትሄድ ማን ነው ሱምጭ የሆነ መስጊዱ በጥይት ተመትቷል። ትሄዳለህ። ምንድነው ፖለቲካው ኢትዮጵያ ላይ? እኔ አሁን የምጠይቀው ምንድነው፣ በረሃብ ከመጣ ቦረና በጣም ተርፎ ጌዶ ላይ ሲዋጣ ከሌለኝ ብር 100,000 ብር እኔ ራሱ ልክ ያለ የጌዶ ህዝብ ተፈናቅሎ ከኦሮሚያ ክልል ላይ አናቃችሁ ተብለው በረሃብ ሲያልቁ ኦሮሚያ ክልል ላይ ሁላችንም አዋተን እነዚህን ማህበረሰብ ቦረና ላይ ብትለኝ ቦረና አብዛኛው ዋቄ ፈታሚ ክርስቲያን ነው። ይከን ልክዳ አብዛኛው ችግሮች አሉ የትም ቦታ ላይ። አሁን በቤተ ክርስቲያኑ እንደነገርኩ ነው ከ60 በላይ ቤተ ክርስቲያን ነዷል። አይናችን እያየ ሶማሊያ ክልል ላይ ብትሄድ፣ ኦሮሚያ ክልል ላይ ብትሄድ፣ ወሎ ላይ ብትሄድ እንደዚህ ነደዋል። ሰው ጥያቄ ምንድነው? አሁን መስጊድ ሲነድ እኛ በተራችን እንደ ክርስቲያን የራሳችሁ ጉዳይ ተወጡ ኦሮሚያ ነው ምናምን ተብለው ዝም ማለት እንችላለን። አይጠቅምም።
መስጊድ መፍረስ የለበትም በምንም መልኩ። ለምን ብትለኝ ከመሐመድ ጋር የሚያስማማኝ ነገር አለ። መስጊድ ከአንተም ጋር የሚያስማማኝ ምን አለ? መስጊድ ህዝቡን ያንጻል እንጂ ህዝብ አያባልግም። ቤተ ክርስቲያን ብታመጣ ፕሮቴስታንቱን ብትሄድ በኦርቶዶክስ ተዋህዶ ብትመጣ በዋቄ ፈታም በምን ህዝብ ያነጻል እንጂ ህዝብ አያቆሽሽ። መፍረስ ያለበት አንተ ልክ ያልክ ብዙ ከተማ ላይ ምን አለ እንትኖች አሉ፣ ምኖች ክለቦች አሉ፣ ጭፈራ ቤቶች አሉ፣ ስንት የማይገባ ነገር የሚሰሩ አሉ። እነሱ ፈርተው ለልማት መስራት ይቻላል እስማማኝ። ግን አሁን ሙስሊም ብቻ ጠል የሆነ ነገር የተሰራ መንግስት ያደርገዋል። በቃ እንደዚህ አይነት አብሾ አለባቸው። በመንግስት ከሄድክብኝ የሆነ ጓ ማለት ይፈልጋል። አሁን ለምሳሌ በቅርቡ ተዋህዶ ጋር ነበር ጸቡ እምነት ውስጥ ገብ የተፈለገበትና የጮህንበት ጉዳይ ነበር ካየ። አሁን ደግሞ ምን አረገ ሙስሊሙ ጋር ምን አረገ ሙስሊሙ ጋር እንዳለ ወደ 19 መስጊድ ልምጥማጡ ናት። እኔ ዝም ማለት የለብኝም እንደ አንድ ተዋህዶ ልጅ ዝም ማለት ብዬ ጠይቃለሁ። ህጋዊም ሆን አይሆን መንግስት ቀድሞ መጀመሪያ ሲሰራ ኮምፕሌን ማድረግ ኖ ይሄ ትክክለኛ ቦታ አይደለም፣ ለምን እዚህ ጋር ሰራችሁ፣ ለምን እንደዚህ ሆነ ብሎ መጠየቅ ነበረበት መንግስት። ኢቨን ህጋዊ ባይሆን እንኳን ህጋዊ ባይሆን ምን ያደርጋል? ይሄው ለልማት ስለምንፈልገው ኦሮሚያ ክልል እዚህ ቦታ ላይ መሬት ሰጠናቸዋል፣ እዚህ ቦታ ስሩ ማለት ነበረበት። መንግስት ግን እንዳልኩ ተናቦ ከህዝብ ጋር የሚሰራ አይደለም። በየጊዜያት ያሉ መንግስታቶች ወላ ብልጽግና ውሰድ፣ ወላ ህወሓትን ውሰድ፣ ወላ ኃይለስላሴን ደርግንም ውሰድ፣ በጉልበታቸው የሚኖሩ የፈለጉትን የሚያደርጉ ነው። እና ያንን ነገር መቀየር መቻል አለብን እንደ ህዝብ። አንነጥለም። እስልምና ለስንት ዘመናት ያለ ነው። ምኖቹ ካድሬዎቹ ስለዚህ የሚሄዱበት አግባብ ስላልሆነ ነው። ለአንተ ጥያቄ ምንድን ነው? ሙስሊም ብቻ አይደለም የተነሳ ማብራት ፕሮቴስታንት ሰላም ሰላም አመሰግናለሁ። ማኛ እውነት ለመናገር ቤት በጣም ፍትሃዊ ቤት ነው። እኔ ሀሳብ ማንኛውም ሰው ሀሳቡን ማዳመጥ በጣም ደስ ይለኛል። እኔም ባዳምጦ ማለት ነው። አንደኛ ማኛ ኦርቶዶክስ ጋር የነበረው ነገር መንግስት በኋላ የመንግስት ሴራም ብኖርበት አሁን ቅርብ ጊዜ የተደረገው ነገር ኦርቶዶክሶች እርስ በእርስ በቋንቋ ምክንያት እንድጣሉ ነው የተደረገው። ከዛ በኋላ መንግስት ራሱ አስታራቂ ሆኖ ነው ወጣ። ይኸው አሁን የሙስሊሞቹን ደግሞ መንግስት ራሱ አብሶ ራሱ ሙስሊሞችን እየገደለ ራሱ ሙስሊሞችን እያሰረ ነው። ስለዚህ እውነት ፍትሃዊ ከሆነ ይሄ ነገር የምነጻጸር ነገር አይደለም። እንደውም የተጣሉ ኦርቶዶክሶችን መንግስት ነው ቁጭ አድርጎ ቤተ መንግስት ጋብዞ አብልቶ አጠጥቶ ያስታረቃቸው። በኋላ ሴራ ቢኖርበትም እሱ በፖለቲካ ኃይል ልናይ እንችላለን፣ ግን ራሳቸው ኦርቶዶክሶች እንዲለያዩ አድርጎ አስታራቂ አድርጎ ነው የመጣ እንጂ መንግስት አይደለም ኦርቶዶክሶችን ያጠቃ። ሙስሊሞችን ግን አሁን ያጠቃቸው ራሱ ሙስሊም መንግስት መስጊዳቸውን አፍርሶባቸው ራሱ መንግስት አስሮ ራሱ መንግስት ገድሎ እስካሁንም በቂ መልስ አልሰጣቸው። የሚመጥናቸውና የኢትዮጵያ ሙስሊሞችን ክብር የሚመጥን መልስ እስቲል ነው አልተሰጣቸው። አንድ ስለዚህ ከኦርቶዶክስ ጋር የምመሳሰል ነገር አይደለም ባይነኝ የግሌ ሀሳብ። ሁለተኛ ያኔ ወያኔ እንደወደቀች አዎ መፈናቀልም ነበር፣ እርስ በእርስ መገዳደልም ነበር። ቤተ ክርስቲያኖችም ሶማሌ አካባቢም የተለያየ ቦታ ላይም ተቃጥሏል። ያኔ ግን እኔ ያልኩት ከ2 ዓመት ወዲህ አልሞ አስቦበት ሙስሊሞችን መንግስት በኢኮኖሚና በፖለቲካ እያጠቃ ነው ያለው። ያኔ ግን የዛሬ 4 ዓመት 5 ዓመት አብይ እንደመጣ የተደረገው ነገር ያኔ ወያኔ በደንብ ስላልወደቀ የራሷ ድርጅት የራሷ ሴል ስለነበረ የተለያየ ክልሎች ላይ የወያኔ እጅም አለበት። ቤተክርስቲያኖች ሲቃጠሉ፣ ህዝብም ሲፈናቀል አብዛኛው እንደውም
የወያኔ ሴራ ነው ብዬ ነው የማምነው። ያኔ የነበረ ማለት ነው። አሁን ግን ብልጽግና ስልጣኑን በደንብ ወጥሮ ከያዘና ሀገሪቷን ሙሉ በሙሉ ኮንትሮል ካደረገ በኋላ ግን ታርጌት አድርጎ ሙስሊሞችን በፖለቲካም በኢኮኖሚም አጥቅቷል ባይነኝ። በሀሳቤ እንደቀጠልኩ ነው። አመሰግናለሁ። የሆነ ያውን ልናገር። አዎ ለአንተ ነው አባቴ። ይቅርታ ሀሳብ ማንሸራሸር፣ ማንም የግል ሀሳቡን መስጠት ይችላል። አንተም አጠር አድርገህ በደንብ ሀሳብን ግለጽልን። ማንም ይችላል። ይሄ ተከባብረን ሲሆን ደስ ይላል። ቀጥል አባቴ። እኔ ያው ጸባይኛ ተጫወት። እኔና ናስሪ መቼም ሁላችንም የኦነግ ደጋፊ ነን። በአንድ ሀሳብ እንስማማለን። ግን ናስሪ ከሰሞኑ እኔ ጋር መጋጨት እየፈለገ ነው እና አንድ ማልጋራው ናስሪ ያነሳው ነገር ላይ በኦሮምኛ የሆነ ተረት አለ። ገርቢቲን ገርጋር ሰርገት የመጂ ዶክሲቲ ይጀለን። እኛ እስላሞች አይደለንም፣ ሙስሊም አይደለውም፣ የእስልምና እምነት ተከታይ አይደለውም። ግን የተደረገው ነገር ልክ አይደለም ብዬ እየታገልኩ ነው። ዮኒም ከሰሞንኛው ሌላ አጀንዳ ላይ ነበረ፣ እዚህ ዙሪያ ላይ ሲያወራ ነበረ። ዛሬ ግን ይህንን አጀንዳ ከፍቶ እኛ እንድንውን ይሄ ሀሳብ እንዲንሸራሸር እያደረገ ነው። እንዳውም ከኛ ልጆች በላይ ከወንድሞቼ ከደም ከኦሮሞ ልጆች በላይ ማለት ነው። የኦሮሞ ልጆች ሌሎች ሩም ላይ ብትሄድ አንዱ ለአንዱ ወገን እያለ እየተሰዳደበ ነው። እዚህ ግን ዲሰንት ዲስከሽን እያደረግን ነው። እና ናስሪ እኛ የእምነቱ ተከታይ ያልሆን ፍትህ ለሙስሊም ተከታዮች ብለን ለመስጊድ ብለን ስንታገል ከሌላ ብሔር ሙስሊም ጋር ነው የምታገለው እየታገለ ነው ይሄንን ነው ብለህ ስታነሳ ያማል። እና ያ ካንተ አልጠብቅም እኔ። ለምን እኛ ሙስሊም የእስልምና እምነት ተከታዮች መስጊዳቸው ፈርሷል፣ ትክክል አይደለም፣ ድምፃቸውንም በሰላማዊ መንገድ አሰምተው ህይወት አልፏል፣ ልክ አይደለም እያልን ያለ ነው። እና እንደዚህ ዙሪያ ላይ ምንድን ነው መሆን ያለበት? የምንታገለው ለእውነት ነው። እውነት ጠፍቷል ብለን ነው ማንሳት ያለብን እንጂ እንዳንተ አሁን ማቹርድ ከሆነ ሰው ብዙ ነገር ከምጠብቀው ሰው እኛ ከሌላ ብሔር ሙስሊሞች ጋር ሆነን ሙስሊሞች ነው እየታገልን ያለ ነው የምትለዋን ከአንተ ኢትዮጵያዊ አይደሉም እንዴ? ቆይ እነሱ ኢትዮጵያዊ አይደሉም? ናቸው ወንድሞቻችን አይደሉም? የአንድ ሀገር ዜጋ ነና ምናልባት ቆይ እነዛ ሰዎች ከአንተ ጋር በጥያቄ ነው እንትን የምለው እነሱ ከአንተ ጋር ያላቸው ራጂ ችግር የለውም። ራጂ በመሀል አልገባም እኮ ቆይ ሀሳቡን ይጨርስ። እኔ አንተ ያነሳውን አይደለም እያልኩ ያለሁት፣ አስበለጥክ እያልኩ አይደለም። የሌላ እምነትም የሌላ ብሔርም ይሁን እዛችን ፓየር ኢትዮጵያ ውስጥ ሌላ ክፍለ ዓለም ያለ ሙስሊምም ይሁን አንድ ነው። ሙስሊም ነው እያልኩ ያለሁት። ነን ሙስሊሞች ለእናንተ እየታገልን ነው። እኛ ሙስሊሞች ብቻ እንታገል ለምን ትላለህ? ችግሩ የመንግስት ችግር ነው። ሁላችንም አንድ ላይ ነው መታገል ያለብን። እንዳውም እንደዚህ ዮኒሩን ከፍቶ እኛ መተን የእምነቱ ተከታይ ያልሆን ሰዎች ህገወጥ ስርዓት ነው ጫና የፈጠረባቸው ብለን ስንናገር ልትደግፈንና ልታበረታታን ሲገባክ እንዲህ ማለት የለብም ካልታ አልጠብቅም ነው የኔ ኩዌስችን። ለምን እያደረግን ያለ ነው? ሁላችንም ለጠፋው ነገር ልክ አይደለም፣ ኢትስ ኖት ራይት እያልን ያለ ነው። ነገም አንተ ተቋም ኢሰብአዊ ነገር ሲሰራ መጥተህ ልክ አይደለም ብለህ ነው ማንሳት ያለብህ። ስለዚህ ሙስሊሞች ነን እኛ ብቻ ነን እየጠየቅን ያለ ነው የምትለዋን ነገር ሙስሊም ብቻ አይደለም ለእውነት መታገል። እኛ ብቻ ነን አላልኩም። እኛ መብታችን ከየትኛውም ሙስሊም ኖ ከየትኛውም ሙስሊም ጋር ሆንን መብታችን፣ ከየትኛውም ኢትዮጵያዊ ሙስሊም ጋር ሆንን መብታችን፣ የህዝብ ሙስሊሙ መብት እናስከብራለን ነው ያልኩት። አሁንም ደግመዋለሁ። ክርስቲያን ሆኖ ስላለኝ ነው። አንዴ ራጂ ልጨርስ። እኔም ጥያቄ ስላለኝ ልጨርስ። ቅድም ስላልከው አስታርቋል ስላልከው 60 ቤተክርስቲያን ሲቃጠል የት ሆኖ እንዳስታረቀ ትነግረኛለህ? ይጓሄድ ሰሞን በነበረው ጠባይ ነው ያልኩት። አንድ እሱ ነው። እኔ ከኤክስፔክቴሽኔ ነው የማነሳው። ከኤክስፔክቴሽኔ ከኛ እንዳውም ነን ሙስሊም ከሆነ ሰው ሲነሳ መደገፍና ማበረታታት ነበረባችሁ ማለት የለብህ የሚለው ከኤክስፔክቴሽኔ ነው ያነሳውልህ። ሌላኛው መሐመድ ሳኒ ያነሳውን ምናልባት
እናቱ ገበያ ወጣችና እናቱ የሞተችበት 222 አያለቅሱም። ሁለቱም እኩል ግን እናታቸው አጠገባቸው የለችም። ምናልባት መንግስትን ከቨን ለማድረግ አንዳንድ የሚነሳ ህገወጥ ነበሩ፣ ህገወጦች ናቸው የሚሉት ነገር አፍ ሞልተን የምንናገረው መረጃ ስለሌለን ህገወጥም ቢሆን እንደዛ መሆን የለበትም ብለን ነው ማንሳት ያለብን። ህገወጥም ቢሆን ራሱ የመንግስት ማህበራዊ ተቋማትና የእምነት ተቋማት መንግስት ኮንሰልት ማድረግ አለበት የሚለው ነው። ሌላኛው ናስሪ ቅድም ያነሳው የኦርቶዶክስን ከኦርቶዶክስ ጋር አስታራቂ የሆነው ሽምግልና አብይ ከመግባቱ በፊት እኮ የእስላም መጅልስን ነው ሁለቱን ነው አንድ ላይ አምጥቶ ቤተ መንግስት ያነጋገረው። መጀመሪያ ገና የኦርቶዶክስ ነገር ሳይነሳ እንዳውም የኦርቶዶክሱ ምን ቆየ ኦሮሞ ናሽናሊስቶች ብዙ ስናነሳ ነበር። መሀላቸው ቁጭ ብሎ አባ እኔን ይወዱኛል አይደል ብሎ ሲናገር እስክንቀልድበት ድረስ ነበር የተደረገው። ይህንን ማነሳው እኔ ፌር ነው የመንግስት ጣልቃ ገብነት ለማለት ሳይሆን ችግሩ ሁሉን አቀፍ ነው። ትኩረት ማድረግ ያለብን ኢትዮጵያ ውስጥ ስርዓተ መንግስት ባሉት በመጡ ስርዓተ መንግስቶች ውስጥ የእምነት ተቋም የሚገባቸው ቦታ አላገኙም። አሜሪካን ሀገር ብትሄድ ካቶሊኮች መንግስት የሆነ ፖሊሲ ዲሞክራቲክ ሪፐብሊክ የሆነ ፖሊሲ ለማውጣት ሲፈልግ የካቶሊክ እምነት ተቋማትን የኮንሰልት ነው የሚያደርገው ኢንዳይሬክትሊ። በኢትዮጵያ ውስጥ ማንኛውም አይነት ፖሊሲ ቢያደርግ የእምነት ተቋማቶች የሚገባቸው አልተሰጠም። እስቲ አንተ አሁን በክርስትናም ብትወስድ ከንጉስ እዛና ጀምረክ በእስልምናም ብትወስድ እኮ ለአፍሪካ መጀመሪያ እስልምናን ኦልደስት ሞስኬት ነው የሚገኘው ነጃች መስጊድ። የሚገባውን ያህል እንደ ታሪክ ይወራል ኢትዮጵያ ውስጥ ያ አይወራም። ለምን የእምነት ተቋማቶች አቴንሽን አላገኙም? ስለዚህ እሱ ላይ ትኩረት ማድረግ አለብን። አንድ ያነሳቸው ነገሮች አሉ ወሎ ላይ የተደረጉት በረሃብ ይሄ በፖሊሲ ደረጃ ዩፊልድ አንተ ፊልም የምታደርገውን የምጋራዋለኝ ኢንዳይሬክትሊ ሙስሊም ማህበረሰብ የበዛበት ቦታ ላይ የሚደረጉ ለውጦች ሆን ብሎ ያንን እምነት ለመጉዳት እንደሆነ የሚያሳዩ ነገሮች አሉ። ግን ያም ሆኖ በእኛ እይታ ሀሳብን ለአንተ አልቃወመው። ያንተ ሀሳብ ነው፣ ያንተ ፐርሰፕሽን ነው። የሚያምህን ቦታ በሚያምህ ገልጸኸዋል። ግን ዘሴም ታይም አንተን እንደሚያምህ የመንግስት ፖሊሲ እኔንም የእምነቱ ተከታይ ያልሆንኩትን የሚያሳምም ነገር ተደርጓል። ስለ ወለጋ አንስታ አልቀድም። እኔ የወለጋ ልጅ ነኝ። ከወለጋም ያው ጎጃም ድንበር ላይ ያለች ወረዳ ብዙ ሰው በት ነው ዩኖዛት በዚህ ግጭት ማለት ነው። ግን ሙስሊም አይደሉም፣ ሞተዋል። ክርስቲያኖች ናቸው። ቸርች ውስጥ ነው የተቃጠሉት። አጎቴ ቸርች ውስጥ አድሮ ነው ከ17 ሰው ጋር እየተገደለው። ስለ ኦል አለ ሁሉም ጋር ውንድ አለ። ግን ይሄንን ቁስል አንድ ላይ ሆነን ነው መንግስትን ፑሽ ማድረግ ያለብን። መጨረሻ ላይ የማነሳው ይሄ ከመንግስት ካድሬ በላይ ጉዳዩን አንድ ላይ ሆነን መንግስት ላይ ጫና እንዳንፈጥር ይሄ ነገር እንዳይከሰት ዳግም እያጠፋን ያለ ነው የኛ የሶሻል ሚዲያ ተጠቃሚዎች ነን። ይሄ ቅድም ያነሳው ይሄ የቱለማ መሬት ከጂማ ከሌላ ቦታ ለመጣው እስላም አይሆንም እያልን እያወራን ያለ ነው የመንግስት ካድሬዎች ሳንሆን ሌሎች ነን። እሱም መጠንቀቅ መቻል አለብን እና እሱ ላይ በደንብ አድርገን ስርዓተ መንግስቱ ለእምነት ተቋማት ቦታ እንዲሰጥ ማድረግ ላይ ሁላችንም አብረን መስራት ነው የሚያስፈልገው የሚለውን ነገር ነው ከናስሪ ላይ ማክለው። ቴንኪው። ይሄን ነው የምለው። እሺ ወንድማችን አሙ አለ ወይስ ወጣ? ተደወለልን? ከራጂ ጋር ቆመን ስንታገል የሚያውቀኝ ራጂ በኦሮሞነታችን ተመሳሳይ የፖለቲካ አመለካከት ስላለን አብረን ስንቆም ነበር። ትክክል። ዛሬ ደግሞ የቆምኩት በኦሮሞነት ሳይሆን በእስልምና ነው። እስልምና ደግሞ በእስልምና የምንገናኘው ከኦሮሞ ተወላጆች ብቻ ሳይሆን ከወላይታም፣ ከከምባታም፣ ከአማራም፣ ከትግራይ እስልምና ሃይማኖትን የሚከተሉ ከኢትዮጵያኖች ጋር ነው የቆምኩት። ከሙስሊም ኢትዮጵያኖች ጋር ነው የቆምኩት። ክርስቲያን ሆኖ እኛን መደገፍ ማለት የተደረገው ድርጊት መስጊዱ መንግስት ያፈረሰበት መንገድ ትክክል አይደለም ብሎ የተቃወሙትን አንቴንም ጭምር ከልብ አመሰግናለሁ። ምክንያቱም መልካም ነገር ነው ያደረጋችሁት።
ስለዚህ አመሰግናለሁ። ከዛ ባለፈ ግን እኔ ከኢትዮጵያኖች ሙስሊሞች ጋር መቆሜ ምንም የሚገርም ነገር የለውም። ያ ማለት ኦሮሞነቴን ከዳው ማለት አይደለም። የተደረገኝም በደል እኔን ከኔ አይነት ሃይማኖት ከሚከተሉ ወንድሞቼ ጋር ቆሜ ከመንግስት ጋር እየታገልኩ ነው እንጂ ኦሮሞነትን እያወደምኩ ኦሮሞነትን ክጄ ኦሮሞነትን እያጠፋው አይደለም። ስለዚህ ምንም እያጠፋሁትም ያበላሸሁትም ነገርም የለም። እኔ እናንተ በፖለቲካ ተመሳሳይ አይነት የሚያገናኘን መድረክ ካለ በፖለቲካ አብረን እንቀጥላለን። ተመሳሳይ ሀሳብ ነው ያለን። ሁለታችንም መንግስት ነው የምንቃወመው። ከዛ በተረፈ ግን የዛሬ ነገር ስለ እስልምና ስለሆነ ምንም ያጠፋሁት ነገር የለም። አመሰግናለሁ። ኖ እኔ አጥፍታል ብዬ አላልኩም። እኔ ምንድን ነው አሁን ለምሳሌ እያልኩት ያለው እሱ ነው የእሱ መልስ ነው ለአንተ አይደለም። የእኔ ምንድን ነው ሙሉ ሙስሊም ብቻ ሳይሆን ይመለከተናል። ኢትዮጵያ ላይ ሙስሊምና ክርስቲያን ሁላችንም ተደጋግፈን ያለን ማህበረሰብ ነን። መንግስት ሲያጠፋ መተቸት፣ መንግስት ጥሩ ሲሰራ ጥሩ ሰራ ማለት ባህል መልመድ አለብን። እኛ ጋር የተለመደው ምንድን ነው? ጽንፍ ይዞ ኔጌቲቭን ማውራት ወይ ፖዘቲቭን ማውራት ብቻ ነው። እሱን አልወደውም። እኔን ካየኸኝ አሁን በደንብ ብልጽግናን ተስፋ አለኝ ብዬ አስባለሁ። እየቀየርን አምጥተን ሁሉንም ባዶ የምናደርግነን በአንዱም ተደስተን አናቅም። ኢትዮጵያውያን ሲባል ሲያልፍ እንጂ ባለው ላይ አንድም ቀን አመስግነን አናቅም። ይሄ ባህሪያችን ነው። አናመሰግንም። ባለው ላይ አመስግነን አናቅም። ስናብቃ ነው ሁሌ የምናደርገው። አሁንም የተደረገው ስህተት ነው። 100% ስህተት ነው። አንድች ነጥብ አልሰጠውም ለብልጽግና። ለኦሮሚያ ክልል በተለይ ኦሮሚያ ክልል ላይ ስለሆነ አማራ ክልል ቢሆን ይሄን እኩል ነው የምቃወመው። እያንዳንዱ ጋር ብትሄድ የምትቃወምበት ጉዳይ ነው። መፍረስ የለበትም። በተለይ ምንም ባላረገ ሰላም በሆነበት መንገድ ላይ ስንት ኦሮሚያ ላይ ያለማ ቦታ እያለ ስንት አውላላ ሜዳ እያለ ሁሉ ነገር እያለ ለፖለቲካ ጥቅም የሙስሊም ሀሳቡ ምንድን ነው? ምን ብናደርገው አቅሙን እስከምን እንመዝነዋለን በሚለው የተደረገ ነው የሚመስለኝ። እስከ ምንድን ነው የሚታገሰን ሙስሊሙ? ክርስቲያኑ እስከ ምንድን ነው የሚታገሰኝ የሚል የፖለቲካ አካሄድ ነው ይሄ። እኔ ስለማውቀው እስከ ምን ብናስጮህ ሙስሊሙ እኛን ሊጠላን ወይ ሊወደን ይችላል። ማንስ አጠገባችን አለ፣ ማንስ ይርቀናል የሚል አስተሳሰብ ነው ያለው። ሮንግ ከተሰራ በእስልምናም ይሁን በክርስትና ሮንግ ነው። መንግስት አከተመ። የሚያከራክር ነገር የለም። ይሄን ነገር እንደ መፍትሄ ሊሆን የሚችለው እኔ የምነግርህ ናሲሮ መፍትሄ ብዬ የማስበው መንግስት ይቅርታ ብሎ ለነዚህ ለፈረሱት ቦታዎች ቦታ ሰጥቶ ሲገነባ ነው። ምክንያቱም በህዝብ ገንዘብ ነው የተገነባው። መንግስት አልገነባውም። ነቮ መንግስት ቤተ ክርስቲያንም መስጊድም ገንብቶ አያውቅም። ኢን ሂስትሪ ገንብቶ አያውቅም። የሚገነባው ምዕመናኑ ነው፣ ህዝቡ ነው የሚገነባው። እምነቴ ያድነኛል ብሎ የሚያስብ ህዝብ ይገነባል። ስለዚህ ይሄንን መንግስት ሲያፈርስ ወጪውን ከቨር አድርጎ ሌላ ቦታ ላይ መስጠት አለበት ከይቅርታ ጋር። መንግስት ለማን ነው የሚሰራው? ይሄ ነው ኢትዮጵያ ላይ ችግሩ። ቅድም አፍሪካ ላይ ብሎታል መሐመድ፣ ትክክለኛ ነገር ነው። አፍሪካ ላይ ስልጣን ለነሱ ጉልበት ነው። ስልጣን ህዝብ ማስተዳደሪያ፣ ለህዝብ ሰርቪስ መስጫ መሆኑን አፍሪካ የሆነ መንግስት በጣም የሚያሳፍረኝ ይሄ ነው። ስለዚህ መንግስት ማድረግ ያለበት የኦሮሚያ ክልል መንግስት ይቅርታ ጠይቆ የመስጊዱን ወጪውንም መሬቱንም ሰጥቶ ከህዝቡ ጋር በሰላም መቀጠል ነው ያለበት። ያ ከሆነ ሰላም ይመጣል። አለበለዚያ የሚወድህን ህዝብ ታስቆጣለህ። ለሙስሊም በፈል አንገቱን ቁረጠው ከዲኑ የሚበልጥበት አልኩ እኮ። ሚሊየን ፎቅ እዚህ ጋር ብትሰራበት አንድ መስጊድ አፍርሳ አይቀበልህም። ሚሊየን ፎቅ ነው ማውራ። አንዱን ሙስሊም ላምጣልህ ሚሊየን ፎቅ ልስራልህ ይችኛዋን ላፈርስብህ ብትለው ነው የሚል ሙስሊም፣ እንዲሁም በክርስቲያን። ስለዚህ መንግስት የሄደው አካሄድ ስህተት ነው። የህዝብን ስሜት በዚህ አይደለም በማስደሰት ነው። ስለሚሰሙን ነው ለመንግስት የምነግረው። የህዝብን ስሜት የምታስደስተው ጥሩ በመስራት እንጂ በማስለቀስ አይደለም፣ በማስከፋት አይደለም። በአሁን ሰዓት ስንት ሙስሊም እንደሚረግም ታውቃለህ? እንደ መንግስት ስንት ሙስሊም ድዋ እያደረገ እንደሚረግም ታውቃለህ? መንግስት በማስደሰት እንጂ ህዝብን በማስለቀስ ስሜቱን ማወቅ ትክክለኛ መንገድ አይደለም፣ አይጠቅምህም። ስለዚህ ከዚህ ነገር መንግስት ታቀብ ነው ምለው።
የኔ አስተሳሰብ ነው ይሄ። በዚህ ላይ ማሜ ወይንም ደግሞ ራጂ ማን ነው ቅድሚያ የሰጠሁት? ማሜ ያለበት ይቅርታ። አናፍዬ ማውራት መናገር የምትፈልጊው የመፍትሄ ሀሳብ ላይ ተነጋግረን አናፍዬ ሀሳብ ካለሽ ሀሳብ ስጪ እናቱ፣ አለበለዚያ ለማሜ ልስጠው። እሺ ሀሳብ አለች አለ አናፍ የምትይው ነገር አለሽ? ከሌለሽ ለማሜ ልስጠው። እሺ ለማሜ ስጠው ነው ያልሽኝ? አልሰማሁሽም እናቱ። አልሰማሁትም። ቀጥል ማሜ። በቃ አልሰማንሽም እናቱ። ማሜ ቀጥል። እሺ ዮኒ፣ እኛም አለን እንጣጥ ዝም በል ጥለኝ ሄዳል። አንተ መች ኧረ ትዬጃ አይደለም ስንት ያወርቼ የሚሰማኝ አጥቼ ነው። እሺ በቪዲዮ ከቻልክ በቪዲዮ አድርገውና ሙዬ ማሜ ከጨረሰ በኋላ አንተ ታደርገዋለህ። ችግር የለውም እየነዳው ስለሆነ ለአዳምጥና በቪዲዮም ካስፈለገ እገባለሁ። ችግር የለውም ስለምናቅሽ። ማሜ ቀጥላል። አሁን ምንድን ነው ብዙ ጊዜ አንዳንድ ጊዜ ዝም ብለን ጭፍን አድርገን ሁሉንም ነገር ረግጠን ስትቃወም ጀግና እንትን ያልን ይመስለናል። ላይክ ሼሮችን ምናምን ነገር ነው የምናየው። እንደዚህ አይነት ነገር እኔም ጋር ብዙ ችግሮች ነበሩ፣ እንደዚህ አይነት ነገሮች ማለት ነው። እኔ አሁን በአሁኑ ሰዓት የምደግፈው ጥሩ ሲሰራ ደግፋለሁ። ማን ከየትም አንግል ይሁን፣ ከአባውም ይሁን፣ ከካፋውም ይሁን፣ ከብልጽግናም በዳኢናም ይሁን ለህዝብ ጥሩ ነገር ሲሰራ ደግፋለሁ። መጥፎ ነገር ሲሰራ እቃወማለሁ። ነገር ግን አንድ መንግስት እንደ መንግስት በስራው ላይ ገብተህ ሁሉን ነገር ያየው ነገር በሙሉ እንትን ማለት የለብህም። እዚህም ጋር ባላንስ መስራት አለብህ። እኔ መስጊድ በመፍረሱ ከሚደሙ ሰዎች ከሚጎዱ ሰዎች ውስጥ አንዱ እኔ ነኝ። ሲጀመር ማለት ነው እንደ አንድ ሙስሊም ያመኛል። ግን የነሱንም ደግሞ ማየት መቻል አለብህ። በአንድ ጀንበር ጠዋት ስለተሰራ ብቻ እንደዛ ይሆናል ማለት አይደለም። መንገድ ላይ ወስደ ከገነባው ምንድን ነው ምን ማለት ነው? ገባ? ፕላኑ ያለው መዘጋጃ ቤት ነው። ከመዘጋጃ ቤት ጋር ግንኙነት ከሌለ፣ ከካርታ ጋር ግንኙነት ከሌለ እነኚህ ነገሮች ይኖራል። ያንን ግን እንደዚህ ደግሞ ህዝቡ አሁን ዮኒ አንተ እንዳልከው ህዝቡ ገንዘቡን አውጥቶ ከዚህም ከዛም ለምኖ ከዛ አስተባብሮም የገነባውን ነገር በአንድ ጊዜ ሄደ የምታፈርስ ከሆነ ይሄ በራሱ ላይ ትልቅ አደጋ ነው የሚፈጥረው። በመንግስት ላይ ትልቅ አደጋ። መንግስት ማድረግ ያለበት እንደዚህ አይነት ችግሮች ሲፈጠሩ ሁለት አማራጭ አለው። አንድ የከተማው ፕላን አዲስ የወጣውን ፕላን ለምሳሌ ሸገር ላይ ነው እያወራን ያለ ነው። የሸገርን ፕላን የማይነካ ከሆነ እዛው ህጋዊ አድርጎ ካርታ መስጠቱ ነው የሚቀለው። ያ ካርታ ላይ ግን የሚነካ ከሆነ ደግሞ በማይነካበት ሁኔታ ተቀያሪ መሬት የመንግስት ነው። በመንግስት እጅ ነው ያለው መሬት። ችግር የለበትም መንግስት። ተለዋጭ መንግስት ካርታ ሰጥቶ ድጋፍም አድርጎላቸው ህዝቡን አስተባብሮ ያው እዛ ጋር ገንቡ ብሎ ተለዋጭ መስጠት አለበት። መጀመሪያ ይህንን ነው ማድረግ ያለበት። ህጋዊ ነው ማድረግ ያለበት። ለምን እሱን እስማማለሁ። እዚያ ቦታ ላይ ለኢንቨስተር ብለህ ግን መንግስት ለኢንቨስተር ብሎ ለሆቴሎች ለመስጠት ለምናምን ለመስጠት የሚያፈርስ ከሆነ ይህ በጣም አደጋ ነው። እዛ ቦታ ላይ ያ ሀብታም እኮ እዛ ቦታ መጥቶ የሚሰፍረው ሀብታም ከየትኛውም መንግስት ጋር የሚያሽቃብጥ ነው። ማጆሪቲውን ሀብታም አውቀዋለሁ። እዚህም እዛም ነው የሚረዱት። መንግስት ሲጠይቃቸው ይሰጣሉ፣ ተቃዋሚ ሲጠይቃቸውም ይሰጣሉ። እነሱ ከጥቅማቸው ጋር የሚጓዙ ናቸው። እዛ ቦታ ላይ መስጂድ ቢሆንስ ቢያንስ ፈጣሪውን ይለምናል፣ ሰላም አውርድልን ብሎ ይለምናል። የሆነ ልጅ የሰራው ቲክቶክ ነበረ። መንግስቴን ጠብቅልኝ ብሎ የሚለምንም አለ እዛ ውስጥ። ቢያንስ ሰላም ነው የሚያስበው። ስለ ሰላት ስለ ፈጣሪው ነው አምልኮት አድርጎ የሚሄደው ከዛ ቦታ። ሀብታም ግን ምንጊዜም ከመንግስት ውድቀት ጀርባ ሀብታም አለ። ረብሻን የሚቀሰቅሱ ተቃውሞን የሚቀሰቅሱ እንደዚህ የሚያደርጉ ባለሀብቶች ናቸው በገንዘብ የሚረዱት። አሁን ባለው ሀሳብ ላይ ጠቅለል አድርገህ ምንድን ነው መሆን ያለበት? ስለዚህ መሆን ያለበት ሁለት ነው። እሺ፣ የመጀመሪያው ማህበረሰቡ ህዝቡ ራሱ ቅድም አናፍ ያነሳችው ነገር አለ። መስጊዱ ፈርት እያወቁ ሎደር ወይም ደግሞ ፖሊስ እንደመጣ ሚሊሻ እንደመጣ እያወቁ
ቁርጥ መሆኑን ሲያውቁ ለማንኛውም ለእምነቱ ክብር ከውስጡ ቁርአኑን ገለል ማድረግ ሲችሉ ቪዲዮ ሞባይል ይዘው ነው የሚጠብቁ አንተ እስክታፈርስ። ያቺን ፖስት ለማድረግ እኮ ነው አባት የፈረሰው። 19 ያለ ፕላን ተሰራ ልትለኝ ትችላለህ ማብሮ? አይ ፕላን ካለውማ ሲጀመር 19 አይደለም አንድ መፍረስ የለበትም። ፕላን ያለው እንግዲህ አንድ ሁለት ያ ሁሉ መስጊድ እንዴት ያለ ፕላን ይገነባል? ከኛ በላይ ዑለማዎች አሉ። ይኸውልህ ዮኒ እንዳትሳሳት፣ ህይወታቸውን በወያኔ ጊዜ የሰጡ በጣም ትላልቅ ዑለማዎች እነኛ አብይን ፈርተው አይደለም ሽመልስን ፈርተው አይደለም ዝም ያሉት ወይም ተገዝተው አይደለም። ዘይኖ ሰምሲንግ ከኛ በላይ ጥልቅ ኢንፎርሜሽን ስለ ቦታው ስለ እያንዳንዱ ጉዳይ አላቸው። ግን የኔ ጥያቄ ምን መሰለ፣ በዛ ልክ እየተቃወሙ አይደለም እኛም የምንከተላቸው ሰዎች አሉ። ጥያቄ ምን መሰለ ማብሮ፣ የኔ ጥያቄ ምንድን ነው? አንድ ሁለት መስጊዶች ቢፈርሱ እዛ ቦታ ላይ ምናልባት በፕላን ችግር ነው፣ ፕላኑ በትክክል አልሄደም፣ ነው ግርግር ፈጥረው የሰሩት ነው ምናምን ልትለኝ ትችላለህ። 19 መስጊድ ሲፈርስ 19ኙም ያለ ፕላን የተሰሩ ናቸው። አሁን እኮ ሸገር ላይ እየፈረሱ በቀን ከ200 ቤቶች በላይ እየፈረሱ ነው። እሷም በቤቶች ደረጃ አሁን ፖለቲካ ነው። አሁን እኔ ምን አይነት ወረራ እየተካሄደ እንደሆነ ደግሞ ከዚህ ገምት። አንዴ ሁላችሁም አንዴ ናሲ ማሚ የምጠይቅህ መስጊድ እኮ የሚያድርበት የለም አባቴ። መስጊድ ላይ የሚያድርበት አድቫንቴጅ የሚወስድበት የለም። አሁን ለምሳሌ ሸገር ላይ አዲስ አበባ ላይ ሸገር ላይ ቤት ቢሰራ አንዱ ለራሱ ጥቅም ነው፣ ሊያድርበት ነው፣ ቤተሰብ ሊመሰርትበት ነው፣ ምን ሊል ነው። መስጊድ ግን ቤቱ የሚያድርበት የለም እኮ። መስጊድ ያላ ቤት ነው፣ ይሰግድበታል፣ ያመልክበታል እንጂ ከዛ ውጭ መስጊድ የሚውልና እዛ አድሮ እዛ ቢዝነስ የሚሸክልበት አንድ ሰው የለም። ስለዚህ መስጊዱ ላይ እንጂ የተቃወመው ህዝቡ አሁን በቤት ፈረሳው ላይ ምናምን የሚያጋጩ ሀሳቦች አሉ፣ አሻሚ ሀሳቦች አሉ። እኔ አሁን ለጥቅሜ ላጥ ብዬ የሆነ ቤት ሰርቼ ዱቅ ብል ደስ ይለኛል። ይሄ እኔ የግል ፍላጎቴ ነው። አሁን የግል ፍላጎት ሳይሆን የሙሉ ሙስሊም ፍላጎት ጋር ነው የተመጣው። ሙሉ ሙስሊምን የሚያስቆጭ ምክንያቱም የሚያድርበት አይደለም። ሙስሊሙ የሚያድርበት ቤት አለው፣ የሚኖርበት ከፋም ለምባም ደሳሳም ሆነ ሀብታም የሚኖርበት የራሱ አለው። መስጊዱ ምንድን ነው? የሚያመልክበት እንጂ የሚያድርበት የሚውልበት ሻይ ቡና የሚልበት ምንም ነገር የለው። መስጊድ መስጊድ ነው፣ ያመልክበታል። ይሄ ስለዚህ ለመጠቀም ብሎ ያመጣው አይደለም ብዬ ነው የምነግርህ አባቴ። ይሄ ሁሉ መስጊድ ህገወጥ ነው ወይ ትላለህ ወይ? ግንባታውን አንድ ላይ መልሰው አባቴ። 19ኙም ካርታ የለውም። ይህንን እመሰክርላለሁ። እዛ ነበርኩ፣ ቡራዩ ነበርኩ። 19ኙም ካርታ የለውም። በህጋዊ መንገድ እንደዚህ ካርታ ተወስዶ በፕላን ላይ የተገነባ አይደለም። ይሄ በጨረቃ እንትን ላይ የተገነባ ነው ሲጀመር ማለት ነው። ሙስሊም ወንድም ግን መፍረስ ደግሞ አለበት። አቡ ኢምራን ቆይ በተራ እናውረው ሁላችሁ ልጨርስና ይሄ የኔ እንትን ነው። መፍረስ የለበትም። 19ኙም መፍረስ አልነበረበትም። በሁለት መንገድ ማዳን ነበረበት መንግስት። አንድ ፕላኑን ያለውን ፕላን የማይነካ ከሆነ ህጋዊ ማድረግ ነበረበት። የሚነካ ከሆነ ደግሞ ተለዋጭ መስጠት አለበት ባይኔ። ለምን በህዝብ ገንዘብ በህዝብ መዋጮ የተገነባ ቤተ እምነት ስለሆነ ማለት ነው። መጠየቅ ያለብህ ነገር በኮንፊደንስ እንደዚህ ህገወጥ ነው ሲል ማስረጃ ያምጣና እንመን። ማስረጃው እጅ ላይ አለ። ዝም ብሎ የምናወራው ፖለቲካ ሳይሆን እምነት ነው። ስታወራ ለምታወራው ነገር ጥንቃቄ ወስድ አውራ። እዚህ ጋር የሚከታተል ጉንዳን አይደለም ሰው ነው። ህገወጥ አይደሉም ስትል ማስረጃ ምንድን ነው? እንመን። ያስፈልጋል እኮ ማስረጃ ብሮዬ። አይደሉም ካልክ 19 ማስረጃ መስጠት ያለው ቤት ማፍረስ በፍጹም አሁን ያለ እኛ አይደለም የተከራከርነው። ቆይ አንዴ ደቂቃ ይኸውልህ አሁን አንተ ደረትን ሞልተህ ህገወጥ ናቸው ስትል እኛም ደረታችንን ነፍተን አዎ ህገወጥ ነው እንድንል ማስረጃ ስጠን።
ማስረጃ ማቅረብ ያለበት ይኸው ካርታው አባጊዲ አንተ ላልከው ካርታው መባል ያለበት ካርታ ያለው ማለት ነው። ለመንግስት ነው የማቀርበው። እኛ ቆይ አንዴ እኛ ካርታ አለው ብለን አልተዳረቅንም። አንተ የለውም ብለህ ስትል ማስረጃ ምንድን ነው? የምቆመው ከፈረሰባቸው ጎን ነው። ይሄን ልብ አድርግልኝ። እሱን ሌላ ጊዜ እናወራለን። አሁን ቆይ አንዴ ናስሬ የጠየኩ ቀጥታ ጥያቄ ነው። ቆይ አንዴ ናስሬ ለምን እስካሁን አውርታችኋል? ማለት ያለበት አንተ አባግዴ ምን መሰለህ፣ አንተ በኮንፊደንስ ደረትን ነፍተህ ይህ ህገ ወጥ ነው ስትል እኛ እንድናምን ማስረጃ ስትል ባየ አይደለም ባየ ሳይሆን ማስረጃ ምንድን ነው? የሚጠይቀው እኮ ትክክለኛ ጥያቄ ነው። አሙሪ ቆይ እኔ አንዴ ማኛ አንድ ነገር ላስተካክለው። አንደኛ አባጊዲ ማወቅ ያለበት እኔ አሁን አባጊዲ ቅድም ስናገር የቤቱን ህግ አክብሬ ነው እንጂ ዝም ያልኩት እሱ የተናገረ ነገር እኔ የማምንበት ነገር ሆኖ አይደለም። አንደኛ። ሁለተኛ ሸገር የምትባለው ከተማ አሁን መንግስት መስጊዶች እያፈረሰ ያለው እኮ ቡራዩ፣ ሰበታ፣ ለገጣፎ፣ ለገዳዲ የሚባሉ ከተማዎች ናቸው አንድ ላይ ተጨፍልቆ ሸገር የሆኑት። ያ ማለት ከዚህ በፊት የዛሬ 7 ዓመት 8 ዓመት 10 ዓመት በፕላን ያለ ቦምባ፣ ውሃ፣ ኤሌክትሪክ የገባበት ቡራዩና ሰበታ ምን ያህል የሚያምር ከተማ እንደሆነ ሁላችሁም ታውቃላችሁ። ስፔሻሊ ባለሀብቶች፣ ታዋቂ ሰዎች እንኳን ለመኖሪያ መርጦ የሚገቡበት ሰፈር ነው። ስለዚህ የእዛ አካባቢ የነበረ መስጊድ ነው እንጂ ሲጀመር ሸገር የምትባል ከተማ እኮ ዛሬ የተመሰረተ ባዶ መሬት ላይ የተመሰረተ ከተማ አይደለም። ከዚህ በፊት በፕላንም የነበረ አካባቢ ከገበሬ መሬትም ደግሞ ባለሀብቶች እና ባለስልጣኖች እንደምንም አድርጎ የተቀበሉት መሬት ያውም ወደ ዳር ላይ ያለው ነው እንጂ ወደ መሀል ላይ ያሉ 10 ዓመት የቆየ መስጊድ አለ፣ 8 ዓመት የቆየ መስጊድ አለ በፕላንና በህግ የወሰዱት። አሁን ግን አዲስ ሸገር የምትባል ከተማ መመሰረት ሲፈልጉ መስጊድ እዛ አካባቢ ስለማያስፈልግ ነው እንጂ ያፈረሱት ፕላን 100%። እኔም በራሴ በኩል አባጊዲ ማቅረብ የሚችለው መረጃ ያህል ኦሮሚያ ክልልም ደውዬ ከማውቀው ሰዎች ማቅረብ እችላለሁ። አብዛኛው መስጊድ ካርታና ፕላን ያለው ህጋዊ መስጊድ ነው። እኔ ህጋዊ መስጊድ ካርታና ፕላን አልተናገረም እስካሁን። አንዴ እኔንማ ጨፈለቁኝ። አሙ ሀሳብችን በደንብ ግለጽለት። ጥያቄ ካለ ለዚህ ሰው ጥያቄ አለን ብለህ ወይም ደግሞ ባለው ነገር ላይ መጀመሪያ አቋምህን አሙዬ ስማኝ አንዴ ባለ ጉዳይ ላይ አቋምህን፣ ከዛ በኋላ ደግሞ ጥያቄ ላለ ሰው ለዚህ ሰው ይሄ ጥያቄ አለኝ ብለህ እንደዛ አድርጎ ሌሎቻችሁ ሚዩት አድርጉለት። ኦኬ በቪዲዮ መግባት ይቻላል። ሁሉም በቪዲዮ ከወጣ ይህም ፊትን እኔው ለክፉ ኦኬ አይ መናገር የምፈልገው ምን መሰለ ዮኒ፣ እምነት ቀልድ አይደለም ለኔ። ሰው በማንኛውም ነገር ይቀልድ፣ በማንኛውም ነገር ያሹፍ። እምነት ላይ ሲመጣ ሲሪየስ መሆን አለበት። ገባህ አይደለ? ሳውራህ ራሱ ማወራበት አንደበት ስለ እምነት ሲሆን ረጋ ባለመልኩ ነው። ፖለቲካ አይደለም፣ ዋጋ የሚያስከፍል ነገር ነው። ይሄ ሜቢ በእድሜ አነስ ብዬ ንቃኝ ምናምን ነገር ንቃችሁ ልታዩ እንችላላችሁ። ዋናው ፎከስ ማድረግ ያለባችሁ አስተሳሰቤ ላይ እንጂ ሌላው ነገር ላይ አይደለም። እኔም እናንተ ማዳምጣችሁ እውቀታችሁን ፈልጌ ነው እንጂ በሌላ ነገር አይደለም ስናወራ። ቅድም እኔ አሁን እስካሁን የሰማሁትም የአባግዲ ነው፣ ጥያቄም ለአባግዲ ነው። ይሄ ፕላን የሚባለው ነገር ሲሰራ፣ ይሄ ሸገር የሚባለው ኦሮሚያ ክልል ሲሰራ እነዚህን ቤተ እምነቶችን ማገናዘብ መቻል አለበት የመጀመሪያው ነገር። ምክንያቱም ኢትዮጵያ የአማኞች ሀገር ነች። ሌላው ነገር ቀርቶ ስትነካበት መጀመሪያ ማሰብ ያለብህ ቤተ እምነቶችን እንዴት ላድርግ ከሚለው ነው የሚጀመረው። ለእኔ አማኝ ከሌለ ሀገሪቷ ትዝረከረካለች። አማኝ ከሌለ ሰላም የለም። ኢትዮጵያ የቆየችው እኮ እስካሁን በአማኝ እንጂ ግትር በሆነ አስተሳሰባችን ቢሆን ፈራርሰናል። አንዱ ሲነደድ አንዱ እኮ የሚበርደው አማኝ ስለሆነ ነው አይደል እንዴ? ሁለተኛ የሆን ነገር አሁን ስለ መስጊድ ስታወራ ህገ ወጥ ከሆነ ይፍረስ ብዬ በቲቪት ማውራ ከሆነ ሰው አዋዋሉን ይመስላል። ዮኒ እኔ ላይብረሪ በጣም ማጠና ሰው ከሆንኩኝ ላይብረሪ ይፈርሳል ስባል ቅር ይለኛል። ምክንያቱም እኔ የምጠቀምበት አንድ ሰው ቤተ መቅደስ ሁሌ ቤተ ክርስቲያን ገብቶ የሚያስቀድስ ከሆነ ቤተ ክርስቲያን ሊፈርስብህ ነው ሲባል የሚውለው ነገር ስለሚፈርስበት ይጨንቋል፣ ይቆረቆራል፣ ያለቅሳል። ሁሌ እዛ መስጊድ ላይ የሚመላለስ ሰው መስጊድ ሊፈርስብህ ነው ሲባል በኤኒ ሚንስ ነው የምልህ፣ ህገ ወጥም ሊሆን ይችላል፣ ምንም ሊሆን ይችላል። ሊፈርስብህ ነው ሲባል ውስጡ ላይ ያለውን ነገር ታውቀዋለህ እንደ አማኝ። ስለዚህ ይፈርሳል የምንለው ነገር በተለይ ቤተ እምነት ላይ ሲሆን ጥንቃቄ፣ ህገ ወጥ ነው ህገ ወጥ አይደለም የሚለው በኋላ ነው የሚመጣበት። ግን የኢትዮጵያ 99% አማኝ ህዝብ ነው። እንደዚህ አይነት ቀይ ይሄ ምድር የሚባለው ሬድ ላይን የሆኑ ነገሮች መንግስት መዳፈር የለበትም።
ተረዳኞኝ። ስለዚህ ስናወራ አንደኛ እነዚህ መስጊዶች የፈረሱት በህገ ወጥ ነው ብለን እንኳን ስናወራ ኤቪደንስ ሊኖረን ይገባል። ምንድነው ኤቪደንሳችን? እዚህ ጋር የሚከታተል ዮኒ ባለስልጣኖች አሉ፣ የመንግስት አካላት አለ፣ ምሁራኖች አሉ። እዚህ ጋር ገብተው ማያወሩ ግን በጣም የሚሰሙ ሰዎች አሉ። ምናወራው ወሬ ጨዋታ መሆን የለበትም። እኔ ለሆን የሆነ ነገር መጥቼ ይሄ መስጊድ እኮ ፕላን አለው ስለ ፕላን እንዳለው ማረጋገጫ ሳሳየ ነው ልታምን የምችለው። አይ በአፍ ወሬ ነው የሚሆነው። እያንዳንዱ ነገር ስናወራ ትላልቆች ናችሁ፣ በኤቪደንስ አውሩ። ምክንያቱም እዚህ ጋር ያለ ሰው ዝም ቢል እታች ያሉ ሰዎች ግን የሚከታተሉናሉ። ሁለተኛ ብዙ ክርስቲያኖች ከጎነ የሆነ አንተን ጨምሮ ብዙ ሰዎች ድምፅ ሆኗል ለዚህ መስጊድ። ምክንያቱም አንተ ድምፅ የሆንከው ህገወጥ ነው ህጋዊ በሚሉ አይደለም፣ ቤተ እምነቶች አይፍረሱ ነው አይደለ? እኔ ደግሞ ሌላ የምጨምርልህ ነገር ምንድን ነው፣ እነዚህ ቤተ እምነቶች መስጊዶች ሲፈርሱ የሆነ አንድ ልብ ማለት ያለብህ ነገር ቁርአን አብሮ እላዩ ላይ አፈር ተደባልቆበት ምናምን በሚያስጠላ ሁኔታ ፈርሷል።